ሃይ ሰላም እንዴት ናችሁ ደህና ናችሁ አይ ዛሬ ደግሞ በድጋሚ ብቻለሁ ባለፈው ቃል በገባሁት መሰረት ቤቴን ሳስተካክል ስዕሉን ስለጣጥፍ ምናምን አሳያችኋለሁ ብያችሁ ነበር እንዴት ናችሁ ደህና ናችሁ አይ እኔ እግዚአብሔር ይመስገን በጣም ደህና ነኝ ያ ትንሽ ጠፍቼ ነበር አሁን ተመልሼ መጥቻለሁ እናንተ ግን የት እንዳላችሁ አላውቅም በጣም ተጠፋፍተናል ያ ሰላም ናችሁ ግን እና እንደምታዩት ዛሬ ስዕሉን የገዛሁትን ስዕል አሳይቻችሁ ነበር ባለፈው እሱን ዛው ፍሬሙስ ልከተው ነው እየከተትኩት ነው በጣም ነው የሚያምረው ምን ነው ስላችሁ ደስ የሚለው አሁን በየአመቱ ይሄንን እያወጣሁኝ ለምሳሌ ላው ላይ ያለው አበባ ገልብጬ ማድረግ እችላለሁ እና ለዛ ነው ማለት ነው ይሄን ፍሬም የገዛሁት እና ትንሽ ስዕሉም እንደምታዩት ይሄ ነው ትልቅነቱም ማማሩም በጣም ነው ደስ የሚለው እና ግርግዳ ላይ የምታዩት ነገር ነዛ የተለጠፉት ግርግዳውን አልበሳሁትም የሚለጠፍ ነው ለጥፈዋለሁ እና እንትኑ ፍሬሙ በጣም ቀላል ነው ምክንያቱም መስታወት አይደለም የሆነ ወፍራም ፕላስቲክ ነው ስለዚህ ከልጆች ጋር በአጠቃላይ ግርግዳ ላይ ሲሰቀማት በትክክል ግርግዳው ተበስቶ ካልሆነ በስተቀር ከባድ መሆን የለበትም ስለዚህ ብዬ ነው ይሄንን የገዛሁት ቢወድቅም ችግር የለውም ምንም አይፈጠርም ማለት ነውና ያ ይሄንን ይመስላል ለማንኛውም እናንተ ማሳብ ካላችሁ ያው ፕላስቲክ ቢሆን ጥሩ ነው መስታወት ከሆነ ያው ከወደቀም ይሰበራል አንደኛው ሁለተኛ ከልጆች ጋር ትንሽ ችግር ነው በጣም ቀላል ነው ይሄ መስቀያው የለጠፉት ግርግዳ ላይ ማለት ነው እስከ 1.5 ኪሎ ብቻ ነው የሚችለው ማለት ነው ስለዚህ ስዕሉን በጣም ቀላል ነው ከዛም ደግሞ ፍሬሙን በጣም ቀላል ነው ስለዚህ ግርግዳ ላይ ቢሆንም ችግር የለውም ማለት ነው ልጆቼም ከስር ቢጫወቱ እኔም ተሳስቼ ሳልፍ ብነካው ችግር የለውም ማለት ነው በተረፈ አሁን ምን እንደማደርግ ታውቃላችሁ ቤት ውስጥ ልጄ ልደቱ ነበር ብያችኋለሁ አይደለ እና እሱን አሁን ያነሳሳውን ስጦታ የተሰጠውን ስጦታ ካርቶኖቹን የሚጣሉትን ወረቀቶቹን በአንድ ላይ አድርጌ ብቻ በተቻለኝ አቅም ህይወቴን ቀለል ለማድረግ ሞክራለሁ እና እሱን ደግሞ የሚያደርግልኝ ምንድነው መሰላችሁ እንደዚህ ትንሽ ኦርጋኒዚየም ኮንኮይ ነገሮችን እጅ በእጅ ወዲያው ብድግ ያረኩ የምጥል ከሆነ ወዲያው ብድግ ማረክ ከሆነ ሁሉንም ነገር ቦታ ካላቸው ለምሳሌ እዛው ውስጥ መሳቢያ ውስጥ የጣፋጭ ነገር ማስቀመጫ ነውና ለልደቱ ብዙ ጣፋጭ ነገር ተሰጥቶት ነበር እሱን ማስቀምጥበት መሳቢያ ነው እና እዛው ውስጥ ወስጄ ከረሜላ ሁሉንም ነገርና የሚገርማችሁ ለልጆቼ አንድ መሳቢያ ላይ 3 ቦታ ነው ያለው መሳቢያ ሶስቱም ውስጥ ሶስቱም ልጆች ያቆታል የኪዮቱ እንደሆነ ይሽከክላቸው ማለት ነው ታሰጣቸው ምናምን ብዙ ጊዜ ነው ጣፋጭ ነገር አልገዛላቸው ያ ስለዚህ እዛው ውስጥ ከተዋለው ማለት ነው ሌላው ደግሞ ይሄ ሌጎ ዱፕሎ ምናምን ስጦታ ተሰጣቸው በተለይ ትንሹ ልጅ በጣም ብዙ አለው ስለዚህ እነዚህ ካርቶኖቹን ጥልና አሁን ያያችሁት ፕላስቲክ ያረኩኝ ውስጡ ስዕሉን ወረቀቱን ላይ ለጥፈውና እንዴት እንደሚሰራ የሚሰጠው ሜኑዋል ላይ አይደል እሱን ማብረከፍቼ አስቀምጧለሁ ማለት ነው ይሄ ግልግል ነው በተረፈ በካርቶን እዚያው የምታዩት ኤንዝሉ ላይ ከታች የሆነ አንድ ቦታ አለኝ እሱ ውስጥ በጣም ብዙ ፑዝሎች አሉኝ እና ከነ ካርቶኖቻቸው ናቸው ያሉት በጣም ነው የሚያስጠላው ለመሰላችሁ ቦታ ይወስዳል በጣም ብዙ ቦታ ይወስዳል ስለዚህ በላስቲክ ውስጥ ግን ከሆነ አንድ ላይ የሆነ ቦታ ታስቀምጡታላችሁ እቃዎቹ አይበታተኑም ሁለተኛ ቦታ ብዙ ይወስዱ ታዩታላችሁ እነዚህ ካርቶኖች እነሱስ ማለት ነው አሁን እዛው 5-6 ፑዝል መክተት ይችላል ያ ለማንኛውም ይሄን ይመስላል ቤቱን እንደሱ ነው ማደርገው ማለት ነው በጣም ነው የሚረዳኝ እንዲሁ ሐሳብ ነው እነዚህ ላስቲኮች አሉ አይደል እንደ ዚፕ ነገር ያላቸው መልሰው ዝግት የሚሉ እሱ ውስጥ በጣም ፕራክቲስ ነው ሁሉ ነገር ማድረግ ትችላላችሁ ትንንሽ ነገሮች እንደዚህ የሚቀመጡ የምትፈልጉት ካርቶን ውስጥ እንዳይቀመጥ የምትፈልጉት ላዩ ላይ ወይ መለጠፍ ይቻላል ስሙን ምን እንደሆነ ወይም ደግሞ አብሮት የሚመጣው ሜኑ ውስጡ መክተት ከዛ በኋላ ማስቀመጥ ይሄ ስዕል አሁን የምታዩት ልጄ የዛሬ 2 ዓመት መሰለኝ የሳለው እና በጣም ነው የምወደው መልአክ ነው እና ግርግዳ ላይ ያለ ፍሬም ነበር እስከ ዛሬ ነበረው ዛሬ ለመጨረሻ ጊዜ ፍሬም ውስጥ ከተትኩት እንዴት ደስ እንዳለኝ አጠይቁኝ ምክንያቱም ሁሌ አስብ ነበር ግን ተሳክቶልኝ አያውቅም በቃ አላውቅም እና ደግሞ እውነት ለመናገር እንደዚህ ቀለል ያለ ፍሬም አግኝቻላ አላገኘውም ነበር እኔም ደግሞ ከልቤ አልፈለኩም ስዕሉ ይሄንን ይመስላል በጣም ነው የወደድኩት የምወደው ያ ቤት ውስጥ አሁን ቦታ አገኘ በጣም ነው ደስ ያለኝ ዝናብ ወይ አየሩ በጣም የሚያስፈራ አየር ነው ንፋስ አለ ዝናብ አለ መሬቱ ጭቃ ነው ያው ማጋርተናችን ዳር አለቀ ነግራችኋለሁ ያ ስለዚህ መስኮቱን ዘጋሁት
አንደኛ ብርሃን ለመቅረጽ እንዲመቸኝ ነው ሁለተኛ ደግሞ እንዳልኳችሁ በጣም ኃይለኛ ነፋስ አለ ዝናብ አለ ያ ሌላው ደግሞ እነዚህ ዲኮሬሽኖች ናቸው ሌላው ለነግራችሁ ያሰብኩት ነገር በጣም እኔ የመጀመሪያ ልጅ እንደወለድኩኝ በጣም በዲኮሬሽን ብዙ ብር አውጥቻለሁ በየአመቱ አዳዲስ ዲኮሬሽን የገዛው በየአመቱ የሚጣል ፕላስቲክ አማዞን ላይ የገዛው በቃ ገባችሁ ደስ ይላል በርግጥ ግን ቢሆንም በጣም ብዙ ገንዘብ አውጥቻለሁ በሱ ምክንያት እና ግን አሁን ምን እንደማረግ ተቃላችሁ ያለኝን ዲኮሬሽኖች ሞዳቸው በተለይ ለልጆች ይሁኑ ማለት ለልጆች ይሁኑ እገዛና ወይም ደግሞ ከገዛ በኋላ ተጠቀምባቸውና መልሽ አስቀምጣለሁ እንዳያችሁት አሁን ካርቶን ውስጥ መልሽ አስቀምጣለሁ በየአመቱ እሱን እናውጣና እንጠቀማለን ልጆች ራሱ ሲወዱት ምን እንደሆነ ተቃላችሁ ደስ የሚለው ነገር በቃ ለኛውን ትራዲሽናል ሆነልን እንደ ባህል ሆነልን ልበላችሁ በየጊዜው በየአመቱ ነው እሱን ሳወጣ ልጆች ሁሉ ማታ ማማ ዲኮር እናርግ አንድ ልጅ አሁን ለምሳሌ ትልቁ ልጅ ልደት ካለው ትንሿ መታ ማማ አብሬሽ ዲኮር ላርግ ትለኛለች ታቃለች ምን እንደማረግ የቱ ጋር ምን እንደሆነና በጣም ደስ የሚል ነገር ነው እውነቱን ነው የምነግራችሁና እኔ ደስ ብሎኛል እንደሱ በማረጋችንና እሱ ደግሞ በጣም የገባኝ በዚህ አመት ነው ልክ ሳውጣ ልጅ መተማማ ዲኮር እናርግ ብላ ዲኮር የተቀመጠበት ቦታ አውጥታ ያ ለሁሉም ልጆች አንድ አይነት ነው በየአመቱ አንድ አይነት ነው ዲኮር እናደርገው እና ብዙም ፕላስቲክ ምናምን ብዙ ይሄ በተለይ ተገዝቶ የሚጣል ነገር አልገዛም በተቻለኝ አቅም ያለንን ያወጣው ደጋግሜ ተጠቀመዋለሁ ማለት ነው ለነሱም የሚሆነው ቦታ ኮንቴነር አዘጋጅታችሁ እኔ እንደሱ ነው ማድረግ ማለት ነው እሱ ውስጥ አስቀምጠዋለሁ በየአመቱ አወጣዋለሁ እና አሁንም ደግሞ ይሄኛው ምን ዲኮር ማድረጊያዬ ነው ቀይና አምጥቼ ያዘጋጀው ነው እና ሴቷ ልጄ ልትረዳኝ አስባለች ግን ያው አክሮባቷን እየሰራች መስራት አብራይ መስራት አልቻለችም ግን ያው ትንሽ ትረዳኛለች ለማንኛውም ያ ይሄንን ይመስላልላችኋለሁ እነዚህንም ዲኮሮች ድሮ ምን እንደምሰራችሁ በየሄድኩበት በተለይ ቲኬ ማክስ የሚባለው ሱቅ ሳሊዝ ያልመጣ ሄጄ የሆነ ነገር ዝም ብዬ በቃ ሌላ ዱባ ሌላ ቢልጭ ነገር ሌላ ኮተት ሌላ ብቻ ለማንኛውም ብዙ ነገር ነበር ይዤ የምመጣው እና በዚያም ብቻ ማን 3 አመት አልፎኛል ምን እንዳሰብኩ ተቃላችሁ አልገዛም ያለኝን ራሱ ነው ደጋግሜ ያወጣው ተቀበታለሁ በተረፈ ከገዛው ደግሞ አንድ ነገር ጥላለሁ በተረፈ ያለኝን ነው ለመጠቀም ሞክረው ያ እና ፕላስቲክ አበባ አልወድም ብያችሁ ነበር ባለፈው አይደል ግን እንደምታዩት እኔም አንዳንድ ፕላስቲክ አበቦች አሉኝ እነዚህ በዚህ አመት በተለይ ለዚህ የሚሆን ለዚህ ዲኮር ማድረጊያ የሚሆኑ የሚያማምሩ አሉ ከባድ ነው ናቹራል የደረቀ አበባ ይዞ መጥቶ ቤት ውስጥ ማድረግ ማለት ነው ስለዚህ ይሄን ይመስላልላችኋለሁ ልጄ እንደምታዩት ለመርዳት ሐሳብ የላት በጣም አትሌቲክ ነች እና ስፖርት በጣም ነው የምትወደው ምንድነው አክሮባት ምናምን በጣም ነው የምትወደው ያ እና ይሄንን ይመስላል እኔ በበኩሌ በጣም ነው ደስ ያለኝ ማለቴ በጣም ነው አሪፍ ነው እንደዚህ በየአመቱ ቃ ያወጡ መጠቀም አንደኛ ገንዘብ ይቆጥባል ሁለተኛ እንዳልኳችሁ በቃ ምን እንዳላችሁ ታቃላችሁ ግራይ ትጋቡ የቱ ጋር ምን እንዳለ በየአመቱ ተመሳሳይ ነው ተመሳሳይ እና አሁን ግን ይሄ ቢደብረኝ 3 አመት 4 አመት ተጠቅሜበት አውጥቼ ጥሏለሁ በዛ ላይ ደግሞ ምንድነው መሰላችሁ ይሄ ደስ ይሄንን በነገራችን ላይ ከውጭ የምታዩትን ከውስጥ የምታዩትን ክቡን በሩ ላይ ያረኩትን ወደ ውጭ አወጣዋለሁ ግን ንፋስ በጣም ኃይለኛ ንፋስ ስላለ እዚህ አሁን እንትኑ ላይ እንደዚህ ሴፕቴምበር ላይ ወደ ውስጥ ማድረግ አለብኝ ነው ይሄኛው ማውጣት ይችላል ግን የኡነተኛ ቅጠል አበባ ባረግ በትንትኑ ነው የሚወጣው ዋጋ የለውም ማለት ነው ይሄ አምራል ለዝናብም ለፀሐይም ለንፋስም ምንም አይሆንም ተንጠልጥሎ ይቀራል ማለት ነው ስለዚህ ይሄን ይመስላል ይሄ እነዚህ የምታዩቸው በሙሉ በጣም ረጅም ጊዜ ከኔ ጋር ለአንድ ኮንቴነር ብቻ ነው ያለኝ እና እሱ ነው ማለት ነው ማደርገው እና ይሄንን ይመስላል በተረፈ ሌላው ደግሞ አሁን እንጨቶች አሉ እነሱ ክር ነገር ላይ መለጣጣት ነበር የፈለኩት ልጅ አዲስ ሐሳብ አምጥታ ጠረጴዛው ላይ እናርጋለችኝ ኦኬ አልኩት እሷም አብራይ ስታስተካክል ደስ ነው የሚላይ እሷም ደስ ነው የሚላት ለኔም ደግሞ አሪፍ ነው ልጅ አብራይ ከጎን መስቶ ማለት ነው ያ ይሄንን ይመስላልና በተቻለኝ አቅም አንደኛ ገንዘብ ይቆጥባል ሁለተኛ ደግሞ ጥሩ ነው ማለት ለመጨረሻ ላይ ልክ የአሁን ይሄ አመቱ ምንድነው ክረምት ሊገባ አካባቢ የገና ቃት ያወጡ ለዚህ ለሃርቨስት የሚሆኑትን እቃዎች በጣም በርካሽ መግዛት ይቻላል እና ያን እንደሱ እየገዛን አንዳንድ ወደ ደስ የሚል ነገር የሚጠቅም የሚመስል ይዤ እመጣለሁ እና እንደሱ ነው
ማደርገውና በጣም እርግጠኛ ነኝ ብዙዎቻችሁ እንደሱ ነው የምትጠቀሙት ግን ደግሞ ሰዎች አቃለው እቃ በጣም በየአመቱ ይገዙ በየአመቱ እኔም እንደሱ ነበር ነው የምነግራችሁ ምክንያቱም ያታለላል በሄዳችሁ ቁጥር በየአመቱ አዲስ ነገር በየወሩ አዲስ ነገርና አሁን ግን ትቻለሁ በጣም ረጅም አመቱ ነኝ ከሆነም እንኳን ከገዛው በጣም ዲስካውንት ሆነ በጣም ሊጥሉት ሲሉ ምናልባት የሆነ ነገር ደስ ካለኝ በጣም ኢምፖርታንት ነው እየካፈኩ ማዛቅ አይናው ሲጋ ባረገው ኤንትሌሌ ባረገው ጠረጴዛ ላይ ባረገው ካልኩኝ ይዤ እመጣለሁ ግን አንድ ነገር ይስመጣ አንድ ነገር አወጣለሁ እና ይሄን ይመስላል እነዚህ አሁን በጣም ደስ ይላሉ ከገዛዋቸው እንደው በጣም ረጅም ጊዜያቸው ተቀምጠው ዝም ብሎ ታሽጎ ተቀምጦ ነበር በጣም በርካሽ ነው የገዛሁት ያ እና አሁን አውጥቼ አስቀመጥኩት እላችኋለሁ ቤቱ ትንሽ ከሞላ ጎደል ተስተካክሏል ለኔ በቂ ነው ያ ይሄ በጣም ሞደው ፒልስ ነው ያ ቤቴን አስተካከልኩኝ እላችኋለሁ በተረፈ እንዴት ናችሁ እናንተ ስታስተካክሉ ለዚህ ማለት ለዚህ ሀገር አሁን የሚሆን ታረጋላችሁ ኢትዮጵያ ውስጥ በርግጥ ብዙ የለም ግን የሚገርማችሁ ነው ሳስታውስ ልጅ ሆኜ እናቴ አበባ ምናምን ከውጭ እየቀጠፈች ታስገባ ነበር እነዚህ በጣም እንደዚህ አረንጓዴ ነገር ምንም አበባ የሌለው ነገር ሁሉ ያወጣች ያረገች ጠረጴዛ ላይ ታረግ ነበር ይሄ ጤና አዳም ምናምን አንድ ላይ አድርገና አሁን ሳስታውሰው እሷም ታደርግ ነበር እንደዚህ አሁን እንደዚህ ሀገር ቱማች አይደለም እንደዚህ አርቲፊሻል አይበዛውም ግን ቢሆንም ታረግ ነበርና ኢትዮጵያ ውስጥም እናደርጋለንላችሁ ነው ያው ብዙም ዱባ አሁን የዱባ ሰዓት ላይ ሲሆን እንደዚህ ተሰርቶ በትክክል ለዲኮር ተደርጎ እንኳን ባይቀመጥ የሆነ ብቻ ቤት ውስጥ ይታያል ዱባ በየቦታው ምናምን ያ በማንኛውም ስዕሌን ይሁት እንዴት እንደሚያምር ያ በጣም ነው የወደድኩት እና ይሄንን ይመስላልላችኋለሁ እና እናንተስ ዲኮር ታደርጋላችሁ ይሄ ደግሞ አንዳንድ ሰዎች ያው ከሄሎዊን ጋር ያገናኙታል ግን ይሄ ከሄሎዊን ጋር ምንም ግንኙነት የለውም ይሄ የምስጋና ነው የሚባለው እንደዚህ ሀገር የምስጋና ሳምንት እንዴት ልበላችሁ እግዚአብሔርን ማመስገኛው ወይ ደግሞ ይሄ ምንድነው የእርሻ ሲገባ ወደ ቤት የሚመሰገንበት ሰዓት ነው በተረፈ ይሄ ቪዲዮ ትንሽ ደስ ብሏችኋል ትንሽ አዝናንቷችኋል ዘና አድርጓችኋል ብዬ ተስፋ አደርጋለሁ በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ ቻው